እወዳለሁ ግዴታዬን እወጣለሁ ሀገሬን እወዳለሁ ግዴታዬን እወጣለሁ ተመልካቾቻችን እንዴት ከረማችሁ? ሁነኛው ማሞ እባላለሁ ከማዕከላዊ ክልል መንግስት የክልል ገቢዎች ቢሮ የደንበኞች አገልግሎት ታክስ አወሳሰንና ተመላሽ ዳይሬክቶሬት ዳይሬክተር ነኝ። ዛሬ ስለ ተጨማሪ እሴት ታክስ አንዳንድ ጉዳዮችን አወራችኋለሁ። በመጀመሪያ ተጨማሪ እሴት ታክስ ወይም ደግሞ ቫት ምንድነው የሚለውን ሐሳብ እናነሳለን። የተጨማሪ እሴት ታክስ ማለት በግብይት ላይ ወይም ደግሞ እሴት በሚጨምሩ እቃዎች ላይ ወይም ደግሞ አገልግሎቶች ላይ ከተጠቃሚዎች ላይ የሚሰበሰብ የተጨማሪ እሴት ታክስ ነው። ይህንን መሰረት ተደርጎ የተጨማሪ እሴት ታክስ ሁለት ሬቶች አሉት። የመጀመሪያው ሽያጭ በሚከናወንበት ሰዓት ላይ በግብይት ላይ የሚሰበሰብ 15 በመቶ ሲሆን ሁለተኛው ደግሞ ዜሮ ሬት ይባላል። ዜሮ ሬት ማለት ደግሞ ግብይቱ ከታክስ ነፃ ሳይደረግ ነገር ግን ወደ ውጭ ኤክስፖርት በሚደረጉ ምርቶች ላይ የሚሰበሰብ ዜሮ ሬት ተብሎ የሚሰበሰብ የታክስ ሬት ነው ማለት ነው። ይህንን መሰረት ተደርጎ እንግዲህ የተጨማሪ እሴት ታክስ ግብይት በሚከናወንበት ሰዓት ላይ በተንከባላይ ላይ ነው የተጨማሪ እሴት ታክስ የሚሰበሰበው ማለት ነው። ለምሳሌ አንድ ግብር ከፋይ የ1 ሚሊዮን ብር እቃ ገዝቶ በዛ በ1 ሚሊዮን ብር ላይ 15 በመቶ የሚከፈል ከሆነ የተጨማሪ እሴት ታክሱን 150 ሺህ ብር የተጨማሪ እሴት ታክስ ይከፍልበታል ማለት ነው። ወደ ግብይት ከገባ በኋላ ደግሞ ያንን እቃ በ1 ሚሊዮን ብር ገዝቶ ከ1 ሚሊዮን ብር 500 ሺህ ብር አትርፎ የሚሸጥ ከሆነ በ1 ሚሊዮን 500 ሺህ ብር የሸጠውን እቃ ታሳቢ ተደርጎ መጀመሪያ የገዛበትን የተጨማሪ እሴት ታክስ የከፈለበትን 150 ሺህ ብር ተቀንሶ በልዩነት ያለውን የተጨማሪ እሴት ታክስ ከተጠቃሚዎች ላይ ሰብስቦ ለመንግስት ተመላሽ ያደርጋል ወይም ደግሞ ይከፍላል ማለት ነው። በዚህ ሂደት ደግሞ የተጨማሪ እሴት ታክስ የተመዘገበ ግብር ከፋይ ለሚያከናውናቸው ግብይቶች ተንከባላይ የሆነውን የተረፈው ከሆነ በተመላሽ ስርዓት በተጨማሪ እሴት ታክስ አዋጅ መሰረት የተጨማሪ እሴት ታክስ ግብይት በሚያከናውንበት ሰዓት ከሽያጩ በላይ ግብይት ካለው ደግሞ ግብይቱ መሰረት ተደርጎ የተመላሽ ስርዓቱ ውስጥ ታሳቢ ተደርጎ ተመላሽ የሚደረግበት ስርዓትም አለ ማለት ነው። ባጭሩ የተጨማሪ እሴት ታክስ ምንነት ይህንን ነው የሚያመለክተው ማለት ነው። ሌላው የተጨማሪ እሴት ታክስ ለመመዝገብ የሚያስገድዱ መስፈርቶች ምንድናቸው የሚለውን ነገር ለግንዛቤ እንዲሆን እሱንም ማንሳት ይጠቅመናል። ይህንን መሰረት አድርገን አንድ ግብር ከፋይ የተጨማሪ እሴት ታክስ ለመመዝገብ በተጨማሪ እሴት ታክስ አዋጅ መሰረት ግብይቶቹ የሚያከናውናቸው ግብይቶች በአንድ ዓመት ውስጥ ከ2 ሚሊዮን ብር በላይ በሚሆንበት ሰዓት ላይ አንድ ግብር ከፋይ የተጨማሪ እሴት ታክስ የመመዝገብ ግዴታ ውስጥ ይገባል ማለት ነው። ይህንን መሰረት ተደርጎ አንድ የተጨማሪ እሴት ታክስ ተመዝጋቢ አጠቃላይ የሚያከናውናቸው በዓመቱ ውስጥ የሚያከናውናቸው ሽያጮችን መሰረት አድርጎ ግብር ከፋዩ በራሱ ተነሳሽነት የተጨማሪ እሴት ታክስ የመመዝገብ ግዴታ አለበት ማለት ነው። ስለዚህ ማንም የገቢ ሰብሳቢ መስሪያ ቤት ሳያስገድደው ግብር ከፋዩ በራሱ ጊዜ በዓመቱ ውስጥ ከ2 ሚሊዮን ብር በላይ ሽያጭ የሚያከናውን ከሆነ የተጨማሪ እሴት ታክስ የመመዝገብ ግዴታ ይኖርበታል ማለት ነው። ስለዚህ የተጨማሪ እሴት ታክስ ምዝገባ አድርጎ በሕጉ መሰረት ለግብይት የሚሆነውን QR ኮድ ደረሰኝ ህትመት በማዘዝ ወይንም ደግሞ የሽያጭ መመዝገቢያ መሳሪያ ገዝቶ ግብይቱን በኤሌክትሮኒክስ የሽያጭ መመዝገቢያ መሳሪያ ወይም ደግሞ QR ደረሰኝ ባለው ደረሰኝ መሰረት ግብይቱን ማከናወን ይጠበቅበታል ማለት ነው። ስለዚህ መሰረታዊው የግብር ከፋይ ግዴታው ሆኖ የሚታወቀው ለግብይቱ በዓመቱ ውስጥ 2 ሚሊዮን ብርና ከዛ በላይ ግብይት የሚያከናውን ከሆነ የተጨማሪ እሴት ታክስ የመመዝገብ ግዴታ ውስጥ መግባት ይኖርበታል ማለት ነው። ይህን ደግሞ ታሳቢ አድርጎ ግብር ከፋዩ
በራሱ ጊዜ በታማኝነት ግብይቱን መሰረት ያደረገ የተጨማሪ እሴት ታክስ ምዝገባ ውስጥ መግባት አለበት የሚለውን ነገር መውሰድ ይጠበቃል፣ ማወቅም ይጠይቃል ማለት ነው። ከዚህ ጋር ተያይዞ እንግዲህ ያው አንድ ግብር ከፋይ የተጨማሪ እሴት ታክስ ምንነትን ካወቀ ታክስ ለምን ይሰበስባል፣ እንዴት ደግሞ የተመላሽ ስርዓቱ ይፈጸምለታል የሚለውን ሀሳብ ከተወሰደ ቀጥሎ ደግሞ ለመመዝገብ ምን ምን መስፈርቶች ያስፈልጋሉ፣ ምን ሲሆን ነው የሚገደደው ለመመዝገብ የሚለው ነገር ካወቀ በኋላ አንዳንድ ግብር ከፋዮች የተጨማሪ እሴት ታክስ ከተመዘገቡ በኋላ ተደጋጋሚ የሆኑ ስህተቶችን ደግሞ ይሰራሉ። ስህተቱ ሆን ተብሎም ሊሆን ይችላል፣ ሳይታወቅም ሊሆን ይችላል። ግን ደግሞ ተደጋጋሚ ተብሎ የሚወሰዱ ስህተቶች አንድ ግብር ከፋይ የተጨማሪ እሴት ታክስ ከተመዘገበ በኋላ ተደጋግሞ የሚሰሩ ስህተቶች ምንድነው? ግብይትን ያለደረሰኝ ማከናወን ትልቁ ስህተት ነው ተብሎ የሚወሰደው እሱ ነው። ስለዚህ አንድ ግብር ከፋይ የተጨማሪ እሴት ታክስ ምዝገባ ካደረገ በኋላ ደረሰኝ የመስጠት ማኑዋል ደረሰኝም ይሁን የኤሌክትሮኒክስ ደረሰኝም ይሁን የመስጠት ግዴታ ውስጥ መግባት መቻል አለበት። ይህንን መሰረት አድርጎ ደግሞ የማይሰጥ ከሆነ ሕጉ ላይ የተቀመጠውን የወንጀል ተጠያቂነትም ይኖርበታል። የግብይት ደረሰኝ ባለመስጠትም ደግሞ ራሱን ያስቻለ አስተዳደራዊ ቅጣቶች ይኖሩበታል። ስለዚህ አንድ ግብር ከፋይ በተደጋጋሚ እንደ ክልላችንም ነባራዊ ሁኔታ ስህተት ተብሎ የሚወሰደው የግብይትን በደረሰኝ ያለማከናወን ስህተቶች ይፈጠራሉ። ይሄ ደግሞ መታረም ያለባቸው ስህተቶች ስለሆኑ ለግብይት ደረሰኝ በመስጠት የመንግስት የልማት አጋዥ መሆን መቻል አለበት። ደግሞም ታክስ የሚሰበሰበው ከተጠቃሚ እንጂ ከግብር ከፋዩ ከኪሱ የሚወጣ ስላልሆነ ግብር ከፋዮች እያንዳንዳቸው ለሚሸጡት ሽያጭ ለግብይቱ ለእያንዳንዱ ደረሰኝ የመስጠት ኃላፊነት ውስጥ መግባት መቻል አለባቸው የሚለውን ነገር ማወቅ ይጠበቃል ማለት ነው። ግብር ከፋዮች ከዚህ ጋር ተያይዞ የባት ደረሰኝ አጠቃቀም ለታክስ ስርዓቱ ጠቀሜታነት እንዳለው ደግሞ ማወቅ መቻል አለባቸው። ይህንን መሰረት ተደርጎ አንድ ግብር ከፋይ የተጨማሪ እሴት ታክስ ከተመዘገበ በኋላ ግብይቱን ሙሉ በሙሉ በደረሰኝ የሚያከናውን ከሆነ ማከናወን ብቻ ሳይሆን ግብይትም ሲፈጸም ደግሞ የተጨማሪ እሴት ታክስ የገዛባቸውን ደረሰኞች በጥንቃቄ በመያዝ አጠቃላይ ለሂሳብ አያያዝ ስርዓቱ መጠቀም እና እንደ መረጃነት ሊጠቀምበት የሚገባ ስለሆነ የተጨማሪ እሴት ታክስ ደረሰኝ መጠቀም ለታክስ ስርዓቱ ጠቀሜታነት አለው። ከጠቀሜታነቶቹ ዋነኞቹ አንደኛ መረጃን በተገቢው መንገድ መረጃን መሰረት ያደረገ ስራን መስራት የሚቻልበት እድል መፈጠር መቻል አለበት የሚለውን ሀሳብ መያዝ ይጠበቃል ማለት ነው። ስለዚህ የተጨማሪ እሴት ታክስ ደረሰኝ አጠቃቀም አንደኛ ለታክስ ፍትሐዊነት አጋዥ ይሆናል። ሁለተኛ ደግሞ ሰነድን መሰረት አድርጎ የታክስ ውሳኔ ለመወሰንም መሰረት ይሆናል ማለት ነው። ስለዚህ አንድ ግብር ከፋይ የግብይት ደረሰኙን በአግባቡ ይዞ ለሂሳብ ሰነዶቹ ወይም ደግሞ ለአጠቃላይ በበጀት ዓመቱ ለተከናወኑ አጠቃላይ የሂሳብ ስርዓት ውስጥ ተጠቅሞ ወጪውን ለማገናዘብ ይጠቅመዋል። ደረሰኙ ወጪውን ለማገናዘብ ብቻም ሳይሆን የሸጣቸውን ሽያጮች በደረሰኝ ለማረጋገጥ ይጠቅመዋል ማለት ነው። ስለዚህ ለታክስ ስርዓቱ ለግብር ከፋዩም ጠቀሜታነቱ የጎላ ነው። ለመንግስትም ወይም ደግሞ ለገቢ ሰብሳቢ መስሪያ ቤትም በመረጃ ላይ እየተመሰረተ የግብርና ታክስ ውሳኔ ለመወሰን ስለሚጠቅም የደረሰኝ አጠቃቀምን በህጋዊ መንገድ በደረሰኝ ላይ የተመሰረተ መሆን ይኖርበታል የሚለውን ሀሳብ መያዝ ይጠበቃል የሚለውን ነገር ለማጠናከር ነው። ይህንን እንግዲህ ለዛሬ ከተጨማሪ እሴት ታክስ አዋጅ ጋር ተያይዞ ከጠቀሜታነቱ አንጻር ከምዝገባ አንጻር ግብር ከፋዮች ደግሞ ደጋግመው የሚሰሩትን ስህተት ከደረሰኝ ያለመስጠት ጋር ተያይዞ የሚታረሙ ጉዳዮች ሆነው የተጨማሪ እሴት ታክስ ደግሞ መመዝገብ ጥቅም እንጂ ጉዳት የለውም። መረጃዎቻችንን በአግባቡ አደራጅተን የግብአት ታክስ ተመላሽም ለመፈጸም
የታክስ ውሳኔዎችን ደግሞ በአግባቡ ውሳኔ ለመወሰን በመረጃ ላይ የተመሰረተ እንዲሆን የባት ደረሰኝን በአግባቡ በመጠቀም መረጃዎቻችንን በአግባቡ በማደራጀት ለታክስ ፍትሐዊነት እና ለታክስ ስርዓቱ ጠቀሜታነት ያለው መሆኑን ታውቆ ለዛሬ ከተጨማሪ እሴት ታክስ ጋር የተያያዙ ጉዳዮች ዋና ዋና ነገሮች እነዚህ ናቸው የሚለውን ነገር ወስደን በሚቀጥለው በሌላ የገቢ እና የታክስ ጉዳዮች ላይ ተመልሰን ልንገናኝ እንችላለን። አመሰግናለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ።